ሌላው በጓደኝነት ህይወት ማወቅ ያለብን ደግሞ ሌላ ሰው አለማስገባት ነው። ብዙ ጊዜ ላይ የጓደኝነት ህይወት ውስጥ ኤክሳይትመንት ይኖራል፣ ፍላጎት፣ ጉጉት፣ ሁሉም ሰው ቢያውቅልን፣ ሁሉም ሰው ቢደነቅልን ደስ ይለናል። ግን አንዳንዴ እንዲያውቅ የምንፈልገው እንዲደነቅ የምንፈልገው ማወቅ የማይፈልግና ማፍረስ የሚፈልግም ሊኖር ይችላል። ስለዚህ በተቻለ አቅም የጓደኝነት ህይወት እንዲያውቁ ከሚገባቸው ከጥንዶቹ ከንስሐ አባት ምናልባት ከቤተሰብና ከቅርብ ጓደኛ ውጪ የአደባባይ ጉዳይ ሆኖ ጓደኛ ይዣለሁ ጓደኛ አስይዣለሁ ወደሚባል ደረጃ ላይ ባይደርስ በጣም ጥሩ ነው ማለት ነው። የመጨረሻው ደግሞ ቢያንስ በጓደኝነት ህይወት ከብዙ በጥቂቱ ማወቅ ያለበት አንድ ሰው ራሱን ማወቅ ነው። ራስን ማወቅ የመሰለ ትልቅ ዕውቀት የለም። ስለ ራስ ማወቅ በተወሰነ እንኳን ለማየት ያክል ሰው እንዴት ነው ራሱን የሚያውቀው ከተባለ በእግዚአብሔር በኩል ነው። እግዚአብሔርን እንዴት እናውቀዋለን ብንል እግዚአብሔር አይመረመርም። እግዚአብሔር ሊታወቅ የሚችለው በስራዎቹ ነው። ስለዚህ እግዚአብሔር በስራዎቹ የሚታወቅ ከሆነ ከስራዎቹ መካከል ደግሞ እኛ አንዱ ከሆንን እግዚአብሔር በስራው ታወቀ ማለት እግዚአብሔርን በማወቅ ወደ ሂደት ውስጥ እኛ ራሳችንን እናውቃለን ማለት ነው። ምንድነው? ድጋሚ እንድገመው። ሰው እግዚአብሔርን ማወቅ የሚፈልግ ከሆነ እግዚአብሔር የሚታወቀው ባህሪው አይመረመርምና በስራው ነው፣ በተገለጠበት መንገድና ልክ ነው። እግዚአብሔር ስራውን ከገለጠባቸው መንገዶች መካከል ደግሞ አንዱ የሰው ልጅ ነው። የሰው ልጅ ራሱን ማወቅ የሚፈልግ ከሆነ ራሱን ሳይሆን የሚመረምረው ራሱን ለማወቅ የሚፈልግ ከሆነ ያዘጋጀውን እግዚአብሔርን ወደ ማወቅ ደረጃ ነው ማየትና ማደግ ያለበት። ምክንያቱም እግዚአብሔርን ለማወቅ በሚያደርገው ጉዞ ውስጥ የእግዚአብሔር የእጁ ስራ የሆነውን ራሱንም ማወቅ ስለሚጀምር ማለት ነው። ሰው ግን ራሱን የማያውቅ ከሆነ ስለ ራሱ መልካም ጎን፣ ጥሩ ጎን፣ ጥንካሬ፣ ብርታት ሳያውቅ በዘፈቀደ ወደ ጓደኝነት ህይወት የሚገባ ግን ከሆነ በተለይ ራሱን ያወቀ ሰው ከሆነ በጣም አስቸጋሪ ሊሆን ስለሚችል ሁለቱም ራሳቸውን የማያውቁ ደግሞ ከሆኑ ደግሞ ምንድነው የሚባለው እውርን ቢመራው ወደ ገደል ይገባል አይደል የሚባለው። ሁለቱም ራሳቸውን የማያውቁና ስለ ራሳቸው የሆነ ግንዛቤ ከሌላቸው ስለ እግዚአብሔርም ሊያውቁት የሚችሉት ምንም አይነት ነገር ከሌለ በጣም ጉዳዩን ወይም ደግሞ ግንኙነታቸውን ከነፍሳቸው ድህነት ይልቅ ወደ ስጋዊ ድህነት ያደላ ስለሚሆን በዚህ መጠንቀቅ መቻል አለብን ማለት ነው። በጓደኝነት ህይወት ይሄንን ከተመለከተ